ሰላም ክቡራትና ክቡራን አድማጭ ተመልካቾቻችን ቶክ ስፖርት አማርኛ ተጀምሯል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ሐሳብ አስተያየታችሁን ደግሞ ኮሜንት ሳጥኑ ላይ ብትጽፉልን መልሰን ወደ እናንተ የምናደርሰው ይሆናል። እንግዲህ ዛሬ በርካታ የስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ቀድመን የምናገኘው እንግዲህ ቻምፒዮንስ ሊግ ነው። እንግዲህ በሻምፒዮንስ ሊጉ ትላንትና ሁለት ጨዋታዎች ነበሩ። ፓሪስ ሴን ጀርሜንን ከቪላ ያገናኘና ባርሳን ደግሞ ከዶርትመንድ ያገናኘ ሁለት ተጠባቂ ጨዋታ ነበረ እና የሚገራርም የስፖርታዊ ሁኔታዎች የተመዘገቡበት ጨዋታ ነው። እውነት ነው። እንግዲህ በሁለቱም በጣም ጥሩ ጨዋታ ተመልክተናል። በተለይ ደግሞ በደንብ የተመለከትኩት እኔ ፓሪስ ሴን ጀርመን ከአስቶን ቪላ የነበረውን ጨዋታ ነበርና በጣም ስፒድ የነበረበት በጣም በቃ ፔስ በፔስ የሆነ ጌም ነበርና ፒኤስጂ በጣም እኔ እንጃ ከበድ ያለ መልእክት ያስተላለፈበት ጨዋታ ነው። ያልተጠበቀው ነው። ፒኤስጂ በዚህ መጠን ይመጣል ተብሎ አልታሰበም። ግን ትናንትና በተለይ ሁለቱንም ጨዋታ ለማየት ሁሉም ሰው ነበር የጓጓው። ግን አልሆነም። ተመሳሳይ ሰዓት ሆኖ ሁለቱንም ጨዋታ እንዳናይ ሆኗል። ያውኛ አጋጣሚ አጠገብ ላጠገብ አድርገን ሁለቱንም መመልከት ችለናል እና ጨዋታው በጣም ፈጣን ነበረ። በሁለቱም በኩል ሙከራዎች የበዛበት ጨዋታ ነበረ እና ውጤቱም እንግዲህ የፒኤስጂ 3-1 እንግዲህ ተጠናቋል። በነገራችን ላይ 2025 ከገባ የሉዊስ ኤንሪኬ ቲም በጣም ፓሪስ ሴን ጀርመንን ለውጧቸዋል። እንደ ትራንስፈሮቹም በጣም አግዘውቻል። ብቻ በጣም የተለየ ፒኤስጂ ሊያሳዩን ችለዋልና ትናንትና በጣም ድንቅ ነው ያመሸው ከናፖሊ ያስፈረሙት እንግዲህ ኬቫራስኬሊያ እንግዲህ ኬቫራስኬሊያ ወይም ካቫቺ ቫራስኬሊያ በጣም የሚገርም ተጫዋች ነው። የሚሞክረው ሙከራ፣ የሚንቀሳቀስበት መንገድ፣ ስፒዱ፣ ድሪብል የሚያደርግበት መንገድ፣ በዛ ላይ ደግሞ ቀጠን ያለ ሰው ነው። የሚሾተው ሹት በጣም ፓወርፉል ነው። በጣም አስደናቂ የሆኑ ሹቶችን ሲሾት የሚገርም ይሄ ልጅ እኔ የእንግሊዝ ቲሞች ራሱ እንዴት እንዳላስፈረሙት በጣም በቃ በልጁ እንቅስቃሴና እንደዚህ ነው። ፒኤስጂ ሜዳል ብዬ አላሰብኩም። እኔ ናፖሊም እያለ መከታተለው ልጅ ነው እሱ ነው። ሲሜን ያው ዋንጫም ሲበሉ አይተናል። የሁለቱ አስተዋጽኦ በጣም ከፍ ያለ ነበር። የእንግሊዝ ቲሞች እንዴት እንዳላስፈረሙትም አላውቅም። እና ግን ያው ልጁ በፒኤስጂ ራሱን በጣም እያሳየ ነው። በጣም በተለይ ደግሞ አርሰናል እና ማንቸስተር ዩናይትድ ልጁን ቢያስፈርሙ ባለባቸው ክፍተት በጣም ተጠቃሚ ሆኖ ነበር። አርሰናል ያው በግራ መስመር በኩል ማርቲኔሊ ነው ያለው እንደሚታወቀው። ማርቲኔሊ ደግሞ ወጣ አቋም ኮንሲስተንሲ የለውም እንደምናውቀው። በቀኝ መስመር ላይ ሳካን የመሰለ ተጫዋች ይዘ በግራ በኩል ደግሞ የሆነ እንደ ማርቲኔሊ አይነት ተጫዋች ከምትይዝ ኬቫራስኬሊያን የሚያስወጣውን አስወጣተ ብታስፈርመው እንደኔ በጣም ቤስት ትራንስፈር ይሆናል ብዬ አስብ ነበር። ግን አልሆነም። አሁን ፒኤስጂ ገብቷል። ቢሆንም እንግዲህ ልጁ ትናንትና ገራሚ ግብ ነው ማስቆጠር የቻለው። እንግዲህ ኬቫራስኬሊ በነገራችን ላይ ቼልሲ እንኳን ሞድሪችን ከሚያስፈርም እንደዚህ አይነት ተጫዋች ቢያስፈርም ወይ ሳንቾን በጣም ቼልሲ ይሞክራል ይገዛልና ፕሪሚየር ሊግ ብናየው ብለን ተመኝተናል። በነገራችን ላይ ያስቆጠረው ጎል በጣም የሚገርም ጎል ያስቆጠረው ትናንትና ግን የሆነ የማይገርም ጎል የለም ካያቸው እያንዳንዱ የሚገባው ጎሎች በቃ በጣም ማራኪ ግቦች ነበር ሲቆጠሩ የነበሩት። በዋንጫ አሸናፊ የዓለማችን ምርጡን በረኛ ማርቲኔዝን እንግዲህ ሲያሰቃዩት አምሽተዋል። በጣም እሱ እንደውም ጠንካራ ነበር። ብዙ ኳሶችን ማዳን ችሏል። አክቹሊ በጣም ብዙ ኳሶችን ማዳን ችሏል። ግን ያው እነ ዶው ያስቆጠረበት ጎል በጣም አስደናቂ ነበር። በመጀመሪያ በርግጥ ያስቆጠሩት አስቶን ቪላዎች ነበሩ። በ35ኛ ደቂቃ ቴለመንስ አሲስት ያደርገውን ኳስ ሞርጋን ሮጀርስ አስቆጠረው እና አስቶን ቪላ የሚገርም እንቅስቃሴ እያደረገ ነበረ። ትንሽ የሆነ የፈሪ ጨዋታ ነው ማለት ይቻላል። አስቶን ቪላ ጨዋታ የመረጡት መከላከልን እየመሩም የሆነ መከላከል ላይ ሞር ትኩረት ሰጥተው እየተጫወቱ ነበር። በነገራችን ላይ ያው አዌ ነው የሄድከው ብዙ ጎል ሊቆጠርባት ፈልግም ቢሆንም ግን ስለ አሁን ልክ ነህ የሆነ አንድ ነጥብ ይዘህ መምጣቱ ትልቅ ጎል ሊሆን ይችላል አዌል ስትጫወት ማለት ነው። ግን ደግሞ በዚህ መጠን ካፈገፈክ ራስ ላይ ብዙ ጫና ነው ፈጥረው እንደነ ዴምቤሌ እንደ ኬቫራስኬሊያ አሁን እንደነዚህ ነው የመሳሰሉ ድንቅ ተጫዋቾች እያየህ ከርቀት እንኳን የሚያስቆጥሩ ተጫዋቾች ናቸው። ተከላክላችሁ እና ያ በጣም እንደሚጎዳ መጀመሪያ እኔ እንዴት ኦናይ ኤመሪ እንዳላሰቡት አላውቅም። አንድ ነጥብ በቂ ሆኖ ሳለ ግን በዚህ መጠን ደግሞ መከላከል ደግሞ ምርጫ ማድረግ በዚህ እግር ኳስ ላይ እኔ በጣም ዴዚር ዶዌ ይህ 19 ዓመት ታዳጊ እንግዲህ ፈረንሳይ ነው። በጣም ታዳጊ ልጅ ነው። ገና እንግዲህ
ዘንድሮ ነው ክረምት ላይ ነው ፒኤስጂን የተቀላቀለው። ግን በጣም አስገራሚ እንቅስቃሴ ሲያደርግ ነበረ። ይሄ ታዳጊ በጣም ኮከብ ነው ያስፈራሩት ማለት ይችላል። ፒኤስጂ በነገራችን ላይ ኤምባፔን ከለቀቁ በኋላ ራሳቸውን ሊያጠናክሩበት የተጓዙበት መንገድ በጣም ጥሩ ነው። በጣም የሚገርምህ እኔ የዚህ ልጅ ነገር ግቧን ካስቆጠረ በኋላ የሆነ ታዳጊ ነው የ19 ዓመት ልጅ አቻነት ጎል አስቆጥሮ በጣም መቦረቅ ነበረበት። ልጁ ግን እንደዚህ ነገር አይታይበት። ፊቱ ላይ ራሱ ይሄን ያህል የሆነ የልጅነት ሳይሆን በቃ ተረጋግቶ በቃ ሰለብሬቱ ራሱ ቀለል ያለ ነው ምናምን በቃ ብዙ መሄድ እንደሚችል የሆነ ከፊቱ ራሱ የምታነብበት አይነት ተጫዋች። አዎ እንግዲህ ፒኤስጂ በጣም ትልቅ በቃ ኢቨን በአስቶን ቪላ ሜዳ ቢመለሱ እንግዲህ እንደዚህ ቀላል ያልሆነ ግምት የሚሰጠው ቲም አይደለም። ፒኤስጂ በጣም አስገራሚ እንቅስቃሴ ሲያደርጉ ነበረ። ዋጋ የሚያስከፍሉ እንደሆኑ ያስታውቃሉ። በጣም አስቶን ቪላን የሚፈትኑ ይመስለኛል። የእንግሊዝ ልዑል ተገኝቶ ነበረ። እንግዲህ ሞርጋን ሮጀርስ ጎሉን ሲያስቆጥር ደስታውን የገለጸበት መንገድ ወደ መልበሻ ክፍል አሟሙቀው ሲመለሱም መጀመሪያ ጨዋታው ሳይጀመር ያበረታታቸው ነበር። ሄዶ የጨበጣቸው የተለያዩ ቪዲዮዎችን ተመልክተናል። ግን ያው ልዑሉንም አስደብረውት ፓሪስ ሴን ጀርመን እንግዲህ ተመልሰናል። ወደ ቀጣይ ወደ ባርሳ እንሂድ። ደግሞ ባርሳ ከዶርትሙንድ እንግዲህ ባርሳም ከዶርትሙንድ እንግዲህ በተመሳሳይ ሰዓት 4 ሰዓት ላይ የተደረገ ጨዋታ ነበረ። እሱም ጨዋታ እንግዲህ 4-0 በሆነ በባርሳ የበላይነት ፍጹም የበላይነት ያለቀ ጨዋታ ነው። እውነት ነው። እንግዲህ ባርሳ የበላይነቱን አስጠብቆ ደከም ያለውን ዶርትሙንድ የበለጠ አንገት የሚያስደፋ ውጤት ይዞ ወደ ጀርመን እንዲመለስ አድርገውታል። በጣም አስደናቂ እንቅስቃሴ ሲያደርግ ነበር ባርሴሎና። እውነት ነው። እንግዲህ ሃንሲ ፍሊክ አሁንም ከ2025 እንግዲህ ከገባ በኋላ ሽንፈትን አልቀመሰም እንደሚታወቀው እና አሁንም እሱን አስቀጥሎታል። ያውም ደግሞ በሚገርም ኳስ በሚገርም ጫና ተቃራኒ ቲም ላይ የሚገርም ጫና ነው የሚያደርገው የባርሳ ቲም እንደምናውቀው። በቀኝ በኩል ያማል፣ በግራ በኩል ራፊኒያ እንግዲህ ትላንትና 2 አሲስት እና 1 ጎል ማስመዝገብ ችሏል። ያማንም 1 ጎል አስመዝግባለች ትላንትና። እንዲሁ ሌዋንዶውስኪም እሱም 2 ጎል እንግዲህ አስቆጥሯል። ባርሳ በጣም ጥሩ አቋም ላይ ይገኛል። ከባርሳ በጣም አነጋጋሪ ከሆኑ ጉዳዮች መካከል ላሚን ያማል ቀይሩኝ ብሎ ለአንሱ ፋቲ ድል ሲያሰጠው ተመልክተናል። ወደ 80ኛ ደቂቃ አካባቢ እንግዲህ ይህ አስተዋይ የሆነ ታዳጊ አንሱ ፋቲ እንግዲህ ድል እየተሰጠው እንዳልሆነ በመረዳት ድል እንዲሰጠው እንግዲህ ያደረገው ጥረት በብዙዎች ዘንድ ግርምትን የጫረ ጉዳይ ነው። የሚገርምህ የአንሱ ፋቲ ጉዳይ አሁንም ከባርሳ ደጋፊዎች ልብ ውስጥ ያልወጣ ተጫዋች ነው። ኢቭን ተቀይሮ እንኳን ሲገባ የሚያለቅሱ ደጋፊዎች ነበሩ። በጣም ስሜታዊ ሆነው ማለት ነው። እንግዲህ አንሱ ፋቲ በጉዳት ምክንያት የቀድሞውን አቋሙን ሊያገኝ ያልቻለ ተጫዋች ነው። ግን እድል ቢሰጠው ያው የቀድሞ አቋሙን መልሶ የሚያገኝ ተጫዋች ይመስላል። ግን ያው ካለው የቡድኑ ፋይናንሻል ነገር ጋር ተያይዞ ጫና እየተደረገበት ይገኛል ከቡድኑ እንዲለቅ። ብራይተንም ሄዶ ነበር አምና እንደምናውቀው ጥሩ ጊዜ አላሳለፈም። እዛም ተመልሶ መጥቷል። እንግዲህ ድል እየተሰጠው አይደለም። አክቹሊ በዚህ ክረምት ምናልባት ሊለቅ ይችላል ተብሎ ይጠበቃል። ወይ ደግሞ ደሞዙን ቀንሶ የሚቀጥልበት መንገድ ካለ እንግዲህ ወደፊት ወደ እናንተ ምን ጠቆመ ይሆናል። እንግዲህ ወደ ቀጣይ ስንሄድ ወደ አሜሪካ እንጓዝና እንግዲህ በአሜሪካ ሻምፒዮን ካፕ ነው ይባላል እነሱ እንግዲህ ኢንተር ሚያሚ ማለት ይችላል ኤልኤፍ ሲናሸነፈው እንግዲህ በሜዳቸው 1-0 ተሸነፈው አዌ መተው ነው እንግዲህ 3-1 በሜሲ 2 ግቦችና ያው በጨዋታው ሊዮኔል ሜሲ ከቅጣት ምት ተሰጥቶ ኤልኤፍሲ ተጫዋቾች ሳይዘጋጁ ያስቆጠረው ጎል በጣም ግርምትን የሚያጨርና በጣም ማነጋገር ነው። ዳኛው ፊሽካ ሳይነፋ ነበር የመታው። ግን ያው ካስቆጠረው በኋላ ዳኛው ፊሽካ ነፍቶ ጎሉን አጽድቆታል። ከዛ በኋላ በቫር ታይቶ ነው እንግዲህ ኳሱ ልክ እንዳልሆነ እና እንዲደገም የተደረገው። ነገሩን ከተመለከቱት በኋላ እንግዲህ ዳኛው ጎሉን ሊሽሩት ችለዋል። ግን በስተመጨረሻም ሊዮኔል ሜሲ ቡድን ማሸነፍ ችለዋል። እንግዲህ ወደ ቀጣይ የውድድር ምዕራፍ ተሻግረዋል ማለት ነው። ይሄን እንግዲህ ስለ ሜሲ እና ሮናልዶና ሜሲን አሁን የምናነሳቸው ከሆነ እንግዲህ እነሱ ኢራ አለቀ ስንል እንግዲህ እንደ አዲስ ራይዝ የሚያደርግ ኢራ ነው የለቱ። ትላንትና እንግዲህ የ20 ዓመት ወጣት ነው የሚመስለው አጫውቱ ብትመለከቱ ጨዋታውን በጣም ይሮጣል። አሁንም በቃ ያለ መታከት ድሪብሎች ያደርጋል እና የተጫዋች እንግዲህ እስኪ እንደሚሄድ ደግሞ ያው ምናየው ይሆናል። አድማጭ ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ አድርጉልን። ሐሳብ አስተያየት ካላችሁ ኮሜንት ሳጥኑ ላይ አስቀምጡልን። እናመሰግናለን። በቀጣይ በሌላ ጉዳዮች ተመልሰን እንገናኛለን።